ሰላም ሰላም እንግዲህ እቅዳችን ወይም ደግሞ ቻሌንጁ በደንብ ተሳክቷል። እግዚአብሔር ይመስገን። እነዚህ ዶሮዎች እንግዲህ ከእቅዳችንን ከማሳካትም በላይ ነው። ኦልሞስት ዶሮዎቻችን እየጣሉ ያሉት አሁን 105% ነው። ያ ማለት እነዚህ ዶሮዎች እንግዲህ 20 ናቸው። እየተገኘ ያለው እንቁላል 21 ነው። ይሄ ግን ለአንድ ቀን ብቻ ይሆናል። ለአንድ ቀን ብቻ ይሄን ነገር አድርገውታል። በተለይም ደግሞ በሳይንሱ ስንመለከተው ነገር ሊፈጠር የሚችል አይነት ነገር ነው። 20 ዶሮዎች ናቸው 21 እንቁላል መሰብሰቡ ማለት ነው። ነገር ግን ደግሞ ይሄ ኦቨርዲክት ወይም ደግሞ የማህፀን ቧንቧ ላይ ስትረስን ወይም ደግሞ ጫናን ያሳድራል። ብዙ ጊዜ የሚመከራለን በተለይ የላይፍ ስፓናቸውን ደግሞ ከማሳጠር ወይም ደግሞ ከዚህ ከአጣጣል ስርዓታቸው ወይም ሌይንግ ሳይክላቸውን ከማሳጠር ጋር ተያይዞ የሚመከር አይደለም። ነገር ግን እነዚህ ዶሮዎች 20ዎቹም አሁን እየጣሉ ነው ያሉት በቃ በቋሚነት ማለት ይቻላል። ያ ስንተኛ ቀን ሶስተኛ ቀናቸው ነው፣ ሁለተኛ ቀናቸው አካባቢ ነው 20 እያለ ሄደ። ከዛም በፊት ደግሞ 21 አንድ ቀን ብቻ ሆነዋል ማለት ነው። ስለዚህ ዶሮዎቻችን ከ4 ከ5 እንቁላል ተነስተው እዚህ ደረጃ ደርሰዋል። እንግዲህ ጥሩ የሚባል ስኬት ከዚህ ቀደምም እንግዲህ እንቁላል መስበርን እንዲሁም ደግሞ እንቁላልን ሰብሮ መጠጣትን ከዚህ በተጨማሪ እንቁላል የቀነሱ ዶሮዎችን ቻሌንጅ አድርጌ የተወሰኑ ማሻሻያዎችን አድርጌ ተመልክታችኋልና ይሄ ደግሞ በጣም ከዛ 3-4 እጥፍ የሚሆን አይነት ውጤትን ያገኘውበት ነው። እንደምትመለከቱት እንግዲህ 21 እቺ ነች ከላይ የተቀመጠችዋ ለማሳያ ብዬ ያስቀመጥኳት ማለት ነው። በቃ እቺኛዋ ነች ደብል የተጣለችው ማለት ነው። ስለዚህ የእንቁላል አጣጣላቸው በቃ ተመሳሳይ ወጥነት ያለው ነው። ክብደቱን በተመሳሳይ ማለት ነው። ስለዚህ ዶሮዎቻችን አሁን ጥሩ ሄንዴ ፕሮዳክሽን ላይ ነው ያሉት። ኦልሞስት በቃ ከ100%ም አልፈው 105% ደረጃ ለአንድ ቀን ገብተዋል። አሁን 20 ናቸው 20ም ይጥላሉ። 100% ያክል የእንቁላል ምርት እየተገኘ ነው ያለው ማለት ነው። ስለዚህ በጣም ደስ የሚያሰኝ ነው። ባለፈው ካያችኋቸው እነዚህ ዶሮዎች የተሻለ የሆነ ፊዚካል ላይ የምታዩቸው የሆነ የመነቃቃት አይነት ባህሪ ገዘፍ ማለት ነገር ወይም ደግሞ የሰውነት ክብደታቸው ማስተካከል አይነት ነገር የሚታይባቸው ናቸው። እንዲሁም ደግሞ ይሄ ፕሪኮል ሌይንግ ወይም ደግሞ ፕሪኮል የምንላቸው በዶሮ እርባታ ላይ የማሽካካት አይነት ባህሪ ሁሉም ማለት ይቻላል እያደረጉ ነው። ፑሌቶቹን አሳያቸዋለሁ ከላይ ያሉትን ቄብ ዶሮዎች እነሱም ደግሞ ኦልሞስት ወደ ፖይንት ኦፍ ላይ ደረጃ ደርሰው 2 እንቁላል የመጣል አይነት ባህሪን አምጥተዋል አሁንና እነሱ ትንሽ ዘግየት ብለውብኛል። እድሜያቸውም ገና ስለነበረ እነዛ ዶሮዎች እነሱ ክብደት ተስተካክለው ከበሽታ ነፃ ሆነው ምናምን ነው። እነዚህኞቹም በተጨማሪ የኒውትሪሽናል ስትረስ ላይ ነበሩ። እነዚህ ዶሮዎች በቂ የሆነ ኒውትሪየንቶችን እየወሰዱ አልነበረም ከአመጋገብ ጋር ተያይዞ ማለት ነው። ከዚህ መጠንም እንደዛው አንዳንዴ ኦቨር ፊዲንግ እናረጋቸዋለን፣ አንዳንዴ አንደር ፊድ እናረጋቸዋለን። ይሄ ሁሉ ነገር እየተፈራረቀባቸው ከዚህ በተጨማሪ ደግሞ ሪስፓራቶሪ ፕሮብለም ነበረባቸው። ይሄ ማለት የመተንፈሻ አካል ችግር ነበረባቸው እነዚህ ዶሮዎች ማለት ነው። ስለዚህ በተመሳሳይ መልኩ ያንን ከበሽታ አውጥተናቸው እንደገና ደግሞ ኒውትሪሽናል ነገሮችን አስተካክለን በቂ የሆኑ ኒውትሪየንቶችን ፐርዴ እንዲወስዱ እያደረግን ማለት ነው። ስለዚህ እንደምትመለከቱት እነዚህ ዶሮዎች ሙሉ በሙሉ ውበታቸው ራሱ በቃ ከዚህ በፊት እንዳሳየዋችሁ ሻይን የሚያደርጉበት ነገር ራሱ ፌዘራቸው ከላይ ያለው ላባቸው በጣም እያማረብን መጥቷልና እንደምትመለከቱት እነዚህ ዶሮዎች ግባቸው መጥተዋል ማለት ነው። ኦልሞስት ሁሉም ጀምረዋል። ከዚህ በኋላ እንግዲህ ይሄንን ደግሞ ፒክ ፕሮዳክሽን ላይ ናቸው ብለን እናስብና እነዚህን ዶሮዎች እንግዲህ ለምን ያክል ጊዜ ክለች ፓተርናቸው ማስተካከል ማለት ነው። ወይም ደግሞ 20 እንቁላል እያለ ለማስቀጠል ነው የምንሰራው ማለት ነው፣ ወደታች እንዳይወርድ ማለት ነው ከዚህ በኋላ ያለው ነገር። ግን በፍጹም የማንደግመው ነገር ምንድነው ይሄ 21 እንቁላል መምጣቱ ቅድም እንዳልኳችሁ የሚመከርም ስላልሆነ ዶሮቻችን ያን ያክል እንዲጥሉም አላደርግም ማለት ነው ከዚህ በኋላ። ለምን ላይፍ ስፓናቸውን በጣም ያሳጥረዋል ወይም ደግሞ ይሄ ፌዙን በጣም ያሳጥርባቸዋል ማለት ነው። የእንቁላል የሚጥሉበትን ጊዜ በጣም እያሳጥርባቸዋል። ያ ማህፀን ቧንቧ ላይ በተከታታይ ፎሊክሎች በሚለቀቁበት ሰዓት በጣም ዶሪቷ ስትረስ ውስጥ ትገባለችና የኒውትሪየንቶች ዲፊሸንሲም ደግሞ ይከሰታል። ብዙ ጊዜ እቺ እንቁላል ትንሽ ነች፣ ለምሳሌ የተገኘችው እንቁላል ማለት ነው ከሌሎቹ ያክል በጣም አነስተኛ ነች። ያ ማለት በቂ የሆነ ኒውትሪየንት ስላላገኘች እንደማለት ነው። የመጀመሪያው እንቁላል ትልቅ ቢሆን የሁለተኛው እንቁላል ደግሞ ትንሽ ነው። እንደውም ይሄ በጣም የተሻለ ነው። ከዚህ በታች ነበር የሚጠበቀው ቅርፊት የሌለው በጣም ትንንሽ የሚባሉ እንቁላሎች ወይ እንደነዚህ አይነት እንቁላሎች የሚጠበቁ ነበሩ። በእርግጥ የተሻለ እንቁላል የሚባል በሁለተኛውም ዙር ተጥሏል ማለት ነው። ስለዚህ ቻሌንጁ ሙሉ በሙሉ ተሳክቷል እና ለእናንተ ደግሞ ጥሪ የማቀርበው ነገር ምንድነው፣ በተለይም ደግሞ ቻሌንጅ የምታረጉ ነገር ካለ እቀበላለሁ። ቻሌንጆቹን በቲክቶክ ቻናላችንም እንደዛው ለቅቅ ያለውኝ በዛ ላይ ቻሌንጅ የምታረጉኝ ነገር ካለ በተለይም ደግሞ ይሄ የእንቁላል አጣጣላቸው የወረዱ ዶሮዎች ያቆሙ ዶሮዎች እድሜያቸው ገና ሆኖ ማለት ነው እንቁላል በጥሩ የምንጠብቅበት ሰዓት እንቁላል ያላገኘንበት ዶሮዎች ካሉ ቻሌንጅ አድርጉኝ። ያን ቻሌንጅ እቀበላለሁ። በጣም ማክሲመም 8 ቀን 7 ቀን እስከ አንድ ሳምንት ባልበለጠ ሁኔታ ውስጥ የሚታይ መሬት ላይ የሚታይ ነገር ለውጥ አሳያችኋለሁ። ቻሌንጅ አድርጉኝ። ያን ቻሌንጅ እቀበላችኋለሁ። ስለዚህ የሚታይ አይነት ለውጥ በተለይም ደግሞ የመኖ አቅም ምን ያክል አቅም አለው የሚለው ነገር ማኔጅመንታል ነገሮች ምን ያክልስ ቦታ ይወስዳሉ የሚለው ነገር በደንብ
ፕራክቲካል በሆነ መንገድ መሬት ላይ አሳያችኋለሁ ማለት ነው። ስለዚህ ዛሬ እዚህ ደርሰናል። ከዚህ ቀደምም እንግዲህ በተለያዩ ቪዲዮዎች ላይ እንደተመለከታችሁት የእንቁላል አጣጣል ስርዓታቸው የወረዱ አይነት ዶሮዎች ነበሩኝ። እነሱንም ወደ እንቁላል መጣል አይነት ሂደት አምጥቻቸው ነበር። እነዚህ ሌሎች ናቸው። ሌሎች ደግሞ ፑሌቶች ከላይ ያሉ ፖይንት ኦፍ ላይ ያሉ ወይም ደግሞ ማቹሪቲ ኤጃቸው ላይ ደርሰው ያንን እንግዲህ ወደ ፒክ ፕሮዳክሽን በደንብ እንዲተኮሱ የምናደርግበት ማለት ነው። ኦልሞስት ተቀይረዋል እነዛ ከላይ ያሉትም ዶሮች ፊዚካሊ ስንመለከታቸው ማለት ነው። እነዚህም እንግዲህ ያንን ቪዲዮ ከለቀኩኝ ግፋቢል 1-2 ሳምንት ይሞላዋል ብዬ አላስብም። 10 ቀን 12 ቀን ቢሆነው ነው። ያንን ከዛ በኋላ እንግዲህ የተገኘ ለውጥ ነው እንደምትመለከቱት እነዚህ ዶሮች ላይ ማለት ነው። አስደማሚ የሚባል አይነት ለውጥ ነው። ዶሮቻችን እንግዲህ ከመጣል ካለባቸውም በላይ አስጥለን አይተናል። አሁን እንዳልኳችሁ ደግሞ በቋሚነት ይሄ 20 እንዳይወርድ ወደታች ብዙ ጊዜ ኢንዴ ፕሮዳክሽን ላይ ዶሮቻችን ለምሳሌ 900 እንቁላል የሚኖር ከሆነ ወደ 800 እየወረደ ወደ 900 ከፍ እያለ ፍላክቹዌት ያደርጋል። ይጨምራል፣ ይቀንሳል፣ ይጨምራል፣ ይቀንሳል። ያንን ነገር እንዳይሆን ማድረግ ማለት ነው። ስለዚህ አጠቃላይ የቬንቲሌሽን ስርዓቱን፣ የላይቲንግ ሲስተሙ፣ የፊዲንግ ስኬጁላቸው፣ አማውንቱ ሙሉ በሙሉ ተስተካክሎላቸው እነዚህ ዶሮዎች እንግዲህ ትልልቅ ፋርም እንዳለን አስዩም አድርገን ነው እነዚህ ዶሮዎች ማኔጅ ያደረግናቸውና እንደምትመለከቱት ዶሮቻችን እዚህ ደረጃ ላይ ደርሰዋል። ቻሌንጁን እቀበላለሁ። ሁላችሁም ቻሌንጅ አድርጉኝ። እነዛን ቻሌንጆች እንግዲህ መሬት ላይ በሚታይ አይነት ለውጥ አመጣላችኋለሁ። ብዙ ኮስት ሳላረጋችሁ ማለት ነው። ያ ማለት እናንተ እንድታዩት ማድረግ እንደሚቻል እንድታውቁት ብቻ ለማስቻለው። ሰላም